ወላይታ ትናንትና ያሳያችሁኝ ፍቅር ማለት ነው ከጠበኩት በመቶ እጥፍ በላይ እንደሆነ ላሳያችሁ። ኦኬ ላሳያችሁ በምስክርነት እኔ ይዤ የመጣሁት ልብስ ላሳያችሁ። ኦኬ እኔ ይዤ የመጣሁት ልብስ ሱፍ ተመልከቱ። ሱፍ ዝም ብዬ እራት ተጋብዤ ምናምን ቁጭ የምበላ መስሎኝ ነበር። ለካስ የሀገሬ ልጆች እንደዚህ ናቸው። በቃ ትተቃቀፋለህ። ያ ሰው በዛ ይመጣል። ናት እወድሃለሁ። አንዱ ምን እንዳደረገኝ ልንገራችሁ። አንዱ እኮ ነው ማለት ነው እዚህ ጋር ሳበኝና ከዛ ፍቅሩ አልወጣ ብሎት ነው መሰለኝ በመሳም ብቻ እንደዚህ በቴስታ ይዞ ማለት ነው እንደዚህ ያረኝና እንደዚህ ያሽከረከረኝ ታውቃላችሁ። አሁን ሱፍ መልበስ አትችልም እዚህ። ስለዚህ የሀገሬ ልጆች የወላይታ ልብስ እንለብሳለን። አሁን በቃ የምን አባቱ ሱፍ ነው? ሱፍ የምን አባቱ ሱፍ ነው? እንቀውጣለን እንዘነጋለን። ወዜ ኦላ ወዜ ዲቻ 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 ዲ የምን አባቱ ሱፍ ነው እንዴ?